ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩኝ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ምን አባክ ነው በቅርብ ማብደው ዘልዛላ ኢትዮጵያን ያዋረድካት አንተ መረን የለቀቃቸው። በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎች ሁሉ ጠቅላላ አጭር ቀሚስ አድርጋችኋል እንዴ? ቤተክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈልገሽ አናውቅሽም። ባለም ላይ ተደረገ ነጮች እኮ ያለው ሞካ። እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው። የኦርቶዶክስን ትምህርቶች ካለመረዳት ነው። ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳሽ። የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮወልዳና ሊባን ግን አልፋታ። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ባለጌዎች ናችሁ። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ በዘይት አረም ሲሸጡ የምትውሉት ህዝብን ይቅር እንዲለኝ እፈልጋለሁ። ህዝብ ይቅር እንዲለኝ። በእኔ ምክንያት ትዳራቸው ይፈረስ፣ በእኔ ምክንያት ልጆቻቸው የተበተኑ፣ በእኔ ምክንያት ንብረታቸውን ያጡ ይቅር እንዲልኝ እፈልጋለሁ። አይተምም ክርስቶስ ለምልክቱ መንገድ ላይ ሲያዩኝ ይተፉብኛል። ተበላበት። ይህ ሚዲያ ስለማይመጥን አላነሳውም። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መጥተሽ እንዴት በማግስቱ ለምን እንዳሰናበቱሽ፣ ያኔ በሰላሙ ጊዜ፣ ያኔ ዘርፌ በሚባልበት ዘመን፣ ያኔ ገና ካሴት ያወጣች ዘመን፣ ያኔ በሁሉ መድረክ እሷ ትጠራ በዛ በደጉ ዘመን፣ ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን፣ ያውም እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ። ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከወትሮስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይሄው ዘማሪ ሐዋስ ተመለሰ። ምን አረግን? እንደው ዕውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋስ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ ዕውቀት ብስለት ብትመጪ ሐዋስ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረገልኝ? ዘማሪ ሐዋሳውን ሲመጣ ኢየሱስ እንዳጠራ ብሎ ነው ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳጠራ ተብሎ ነው የመጣ። ለምን ህናሽን ተዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትተሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው
ንጹሕ የሆነ ከሥጋው ደሙ ይቀበል፣ ንጹሕ የሆነ ግን አይቀበል። ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ሥጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት እግዚአብሔር ዘንድ ይቀበል። ይህን ስንጠራ ስሙና ተጥራን ያለው ከኢየሱስ ትእዛዝ ልዩ የሆነ ብሎን ይከልከል። ስለምን እንደምንለው ኢየሱስ አትበል ነው እንላለን። እና አንቺ አሁን ይጎችሽ ቅዳሴ ሁሉም ጋር እኩል ስለሆነ የምነግርሽ ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት። ስለዚህ ጭርስ ይላል ወደ የሚሉ ሰዎች አሉ። ለዚህ ደግሞ ማካካሻ ቤተክርስቲያን። ስለዚህ አሁን የተፈለገው የዘርፌ ዋና ዓላማ በዚህ አብይ ጾም የተፈለገው ዋና ዓላማ ለዩቲዩብ ንግዳቸው ምናምን እንደተጠበቀ ሆኖ ዋናው ይሄ በፕሮቴስታንት መካከል ያለው ዲኖሚኔሽን ያለው አሁን የሰሞኑ ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ቢለው ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቱ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማልመለሰው ወጥሩ ስለዚህ እኮ አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ። በእውነት ወደ እናታቸው ቤት ለመመለስ ወደ አባታቸው እግዚአብሔር ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምእመናን በማስቀረትሽ እግዚአብሔር ላይ ይጠይቅሻል። ይህ በጣም ከባድ ፍርድ ነው በነገራችን ላይ። ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ብሌት ነው የገባሁት ብለው ልባቸው እንትን ያኮበኮቡ ሰዎች አሉ። ያንቺ ምን አይነት መርዝ ነው የጣልሽው? በቃ እንዴ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራ እንኳን ታውቂያለሽ አይደል? ምን ብላ እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና ሁሉ ብላል። ምን ማለታችን ነው? ዝም ብሏል ኢየሱስ ምትለው ቤተክርስቲያናችን በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገሩ አሁንም ይጨምር። ባሪው ቄስ ተመልከቱልኝ ጉዳችንን። እንደው በቅድስት ሥላሴ ይሄንን ቪዲዮ እስከ መጨረሻው ተከታተሉ። ይሄ ሰው ማን እንደሆነ ነግራችኋለሁ። ኦርቶዶክሳውያን እርግጠኛ ሆኜ ይሄንን ቪዲዮ ስለሚያስጠፉት 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉ። በተዋህዶ ሃይማኖታችሁ የማታፍሩ ኦርቶዶክሳውያን ኮሜንቱን ኦርቶዶክስ ነኝ እያላችሁ አጥለቅልቁ። እንዲህ ይላል የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ
ከሐሰተኞች ተጠበቁ ይላል። ብዙዎች ይሄንን ቪዲዮ ሜንሽን አረጋችሁኝ፣ ብዙዎች ይሄንን ቪዲዮ ላካችሁልኝ። ይሄ ሰው ማን ነው ብላችሁ ጠየቃችሁኝ። እኔ ግን ልንገራችሁ ይህ ሰው ማን እንደሆነ። አስቀድሜ የምነግራችሁ ይሄ ሰው ኦርቶዶክስ ሃይማኖት ተከታይ እንዳልሆነ እወቁ። ላይ እንደተነገረው የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። በውስጣቸው ምንድናቸው አለ እግዚአብሔር ቃል? ነጣቂዎች፣ ተኩላዎች ናቸው። ምክንያቱም ማንን መስለው ይመጣሉ? ካህናቱን መስለው ይመጣሉ፣ መነኮሳቱን መስለው ይመጣሉ፣ ጳጳሳቱን መስለው ይመጣሉ። በውስጣቸው ግን ነጣቂ ተኩላዎች ናቸው፣ የሚበሉ ናቸው፣ የሚያስበሉ ናቸው። እንደዚህ ለብሰው ቤተክርስቲያንን የሚያሰድቡ፣ ቤተክርስቲያንን ለስድብ አሳልፈው የሚሰጡ ናቸው። እኚህ ሰዎች ግን ይህ ሴራ የመናፍቃን ሴራ ነው። እንደዚህ የቤተክርስቲያንን ካባ ልብስ እያለበሱ ቤተክርስቲያን ላይ አፋቸውን ሊያላቅቁ፣ ቤተክርስቲያንን ሊሰድቡ የፈለጉ የነርሱ ሴራ ነው። ስለዚህ ይህ ሰው ማን ነው ካላችሁ ፈጽሞ ቤተክርስቲያንን የማያውቃት ዲያቆንም ያይደለ ካህንም ያይደለ እንኳን ድቁና ፈጽሞ የቤተ ክርስቲያን ልጅ የሆነ ሰው ነው። ይህንን ወቁ። ናታኔም ወንድማችሁ ነኝ። ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት